ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁ? እንግዲህ ሁላችሁ እንኳን ደህና መጣችሁ ወደ ቻናሌ። ይህንን ቻናል እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ በዚህ ቻናል ላይ አማርኛን ከፊደላቶች ጀምሮ ቃላቶችን ዴይሊ የምንጠቀማቸው ቃላቶችን የምንማማርበት ቻናላችን ነው። ሶ ላይክ በማድረግ ቪዲዮአችንን እንጀምራለን ማለት ነው። ዛሬ የምንመለከተው ስለ ሀሁ ፊደላት ጀምረን እስከ ረ ቤት ያሉትን አብረን ቆይታ የምናደርግባቸው ይሆናል ማለት ነው። እንግዲህ አማርኛን ስናስብ ማንበብ መጻፍ ማውራት ችለን ማንበብና መጻፍ ላንችል ይሆናል። ነገር ግን ያንን ማንበብና መጻፍ የምንለማመደው በምን ለማመድ ውስጥ ነው? ሁልጊዜ በአንድ ቀን አይደለም፣ በሁለት ቀን አይደለም። ያንን በቀጣይነት ምን ስናደርገው ነው? በድግግሞች ስንለማመደው ነው ምኑ ይመጣው ምንችለው ማለት ነው። ስለዚህ ይህ ቻናል በእርግጠኝነት በደንብ አማርኛችሁን እንድታሳድጉ ማንበብ መጻፍ እንድትችሉ ፊደላቶቹ ቅርጻቸው ምን አይነት ነው የሚለውን እነሱ በደንብ እንመለከታለን። እንድሰራላችሁ የምትፈልጓቸውን ቪዲዮዎችም ኮሜንት ላይ ማሳወቅም ትችላላችሁ ማለት ነው። ዛሬ ግን የምንመለከተው አልፋቤቶቹን ይሆናል። የሀሁ ፊደላቶቹን እያንዳንዳቸውን ከሀ እስከ ረ ያሉትን ዛሬ እንመለከታለን። እንግዲህ አማርኛ ላይ ስንመጣ ሁሉም ፊደላቶች ለምሳሌ ሀ ብንመለከት የሀ ቤቶች 7 ናቸው። የለ ቤቶችም 7 ናቸው። ስለዚህ ሁሉም 7 ቤት ነው ያለው። 7 ቤት አለው። ይሄን በደንብ ያዙ። እንደ መጀመሪያ እንግዲህ የመጀመሪያው የአማርኛ ሀ ፊደል መጀመሪያ ሀ ነው። ቅደም ተከተሉን ነው እንግዲህ ሼር ማድረጋችሁ። ዝም ብሎ የተጻፈ አይደለም። ቅደም ተከተሉን ሰው የመጀመሪያው ሀ ሁ ሂ ሃ ሄ ህ ሆ። ይሄ የሀ ቤቶች ናቸው። አሁን ቀጣይ የምናገኘው ምንድነው? የለ ቤቶች ነው። የለ ቤትንም እንደዚሁ አብረን ከኔ ጋር እንዳለን ማለት ነው። እኛዋ ለ ሉ ሊ ላ ሌ ል ሎ። አሁን የለ ቤትን ጨርሰናል። ወደ ሀ ቤት እንሄዳለን። እንግዲህ አማርኛ ውስጥ በድግግሞሽ የሆኑ ፊደላቶች አሉ። ለምሳሌ የሀ ቤት አለ፣ ሰ ቤት አለ። እነሱን በቀጣይ ቪዲዮዎች እንሰራላችሁ ይሆናል። ይሄኛው ሀሌታው ሀ ይባላል። ይሄኛው ደግሞ ሐመሩ ሀ ይባላል። ቅርጻቸውን በደንብ ለዩዋቸው። ይሄኛው ሀ ሁ ሂ ሃ ሄ ህ ሆ። እነዚህም ሀ ቤት 7 ሐመር ሀ ይባላል። ያው ስንጠራው ሐመር ሀ እያልን ሳይሆን ሀ እያልን ነው የምንጠራው። ይሄኛው ደግሞ የመ ቤቶች ይባላሉ። 7 ናቸው። እነዚህም አብረን እንላቸዋለን ማለት ነው። እኛዋ መ ሙ ሚ ማ ሜ ም ሞ። እነዚህም 7 ናቸው። የመቤቶች ይባላሉ። ቀጣይ የምናገኛቸው የሰቤቶች ይሆናሉ ማለት ነው። የሰቤቶች ናቸው። ሰ ሱ ሲ ሳ ሴ ስ ሶ። አሁን ሰቤትን ጨርሰናል። ወደ ቀጣዩ ወደ ረ ቤት እንሄዳለን። አሁን ወደ ታች ስንጠራው ቅደም ተከተሉ እየጠበቅን ነው ማለት ነው ምን ጽፈው። ይሄኛው ረ ሩ ሪ ራ ሬ ር ሮ። የረ ቤትንም ጨርሰናል። ሁሉም እንደነገርኳችሁ 7 ቤቶች ናቸው ያሉት። 7 ቤቶች። ስለዚህ ይህንን አሁን እየደጋገማችሁ ከኔ ጋር አብራችሁ ማለት ነው ቪዲዮውን ደግማችሁም እያያችሁም በደንብ መለማመድ ይኖርባችኋል። አማርኛን በደንብ እንድንችል የሚያደርገን ምን ነው ካላችሁኝ ድግግሞሹ ነው ማለት ነው። ይሄንም ታደርጋላችሁ፣ በደፍተራችሁ ላይ ተጽፉታላችሁ ማለት ነው። እያንዳንዳችሁ ቅርጻቸውን እያያችሁ ያንን መለማመድ። ቀጣይ የጽሁፍ ልምምድ በቪዲዮ ሰርቼ ምለቅላችሁ ይሆናል ማለት ነው። ይሄ ቅደም ተከተል ወደ ታች ስትመጡ እንደዚህ ነው። ሀ ያላችሁ ይኸውላችሁ፣ አሁን በደንብ የምትመለከቱት ሀ አለች። ከሀ ቀጥሎ ለ ነው ብትመጣው፣ ከላይ ቀጥሎ ሀ ነው ድጋሚ ይመጣው። ከዛ መ ይመጣል፣ ከዛ ሰ ይመጣል፣ ከዛ ረ ይመጣል።
ይሄ ቅደም ተከተሉ የአማርኛ ሀሁ ፊደላቱ ስንጽፍ ቅደም ተከተሉ እንደዚህ ነው ማለት ነው። ይሄንን በደንብ እንድትይዙ ትፈልጋለሁ። ስለዚህ ሁልጊዜም ወደ ቀጣዩ ስቴፕ ለማደግ ምን ማድረግ አለብን? መጀመሪያ ራሳችንን በደንብ ዝግጁ ማድረግ እንደምንችል አቅም እንዳለን ለራሳችን መንገር አለብን። ያለበለዚያ እኔ እኮ አልችልም፣ እኔ እኮ አቅም የለኝም፣ ይጠፋብኛል እያለን ለራሳችን የምንነግረው ከሆነ አማርኛን እንደዛ ልንችል አንችልም። ስለዚህ አማርኛን መማር እችላለሁ፣ ማሳደግ እችላለሁ። ሁሉም ሰው ተምሮ አይደለም የተወለደው። ስለዚህ በመለማመድ መማር ይቻላል። አማርኛን በደንብ ማምጣት ይቻላል ማለት ነው። መጻፍም ማንበብም ይቻላል። ማውራት ይችላል፣ ማንበብ መጻፍ ሊያስቸግረን ይችላል፣ ወይ ደግሞ ማውራትም ሊያስቸግረን ይችላል። እንደ ሰው ሁኔታ ነው። ስለዚህ አማርኛን መልመድ የምንችለው በዚህ በመለማመድ በቀጣይነት በደንብ ይፈልጋል ቀጣይነት። ከዛ ያን ደግሞ እየጻፍን እያነበብን ቪዲዮን ደጋግመን እያየንም እንደዛም ብንለማመደው በደንብ ውጤታማ የሚያደርገን ይሆናል ማለት ነው። ስላገኘኋችሁ እጅግ በጣም ደስ ብሎኛል። በቀጣይ ቪዲዮ እንገናኛለን ማለት ነው። እንግዲህ ቻናሉን ቤተሰብ በመሆን ተቀላቀሉ። ሰብስክራይብ በማድረግ እንደዚሁ ላይክ በማድረግ ማለት ነው። ኮሜንት ላይ ደግሞ ሀሳባችሁን አካፍሉኝ። ምን አይነት ቪዲዮዎችን ብሰራላችሁ እንደምትፈልጉም አሳውቁኝ ማለት ነው። አንድ ስቴፕ ከፍ የምንልበትን ነገር ሼር ተደራረገን እንቀጥላለን። አንድ እርምጃ ከፍ ወደፊት። አመሰግናለሁ ስላገኛችሁ። መልካም ጊዜ ይሁንላችሁ።